ደብረ ታቦር ማለት የብርሃን ተራራ ሲሆን ጌታ ኢየሱስ ክርስቶስ መለኮታዊ ክብሩን የገለጸበት በኢትዮጵያ ታሪክ ትልቅ ቦታ ያለው ከተማና ታላቅ በዓል ነው። የቃሉ ትርጓሜና የመጽሐፍ ቅዱስ ታሪክ ትርጉም ደብር ማለት ተራራ፣ ታቦር ማለት ደግሞ ብርሃን ወይንም የተራራ ስም ሲሆን በድምሩ የብርሃን ተራራ ማለት ነው። የታቦር ተራራ በእስራኤል በገሊላ ምድር የሚገኝ ተራራ ነው። ተአምር ጌታችን ኢየሱስ ክርስቶስ ሐዋርያት ጴጥሮስ፣ ዮሐንስና ያዕቆብ እያዩ መልኩ እንደ ፀሐይ ያበራበት ከሙሴና ከኤልያስ ጋር የተነጋገረበት ቅዱስ ቦታ ነው። የቡሄ ወይም የደብረ ታቦር በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በየዓመቱ ነሐሴ 13 ቀን በድምቀት ይከበራል። ቡሄ የክረምቱ ጭጋግና ደመና ተወግዶ ብርሃን የሚታይበት በመሆኑ ገላጣ ወይንም ቡሄ ተብሏል። ትውፊት ልጆች ችቦ እያበሩ ቡሄ መጣ እያሉ የሚዘምሩበትና ሙልሙል ዳቦ የሚበላበት የደስታ በዓል ነው። የደብረ ታቦር ከተማ ታሪክ መሠረተ ልማት በ14ኛው መቶ ክፍለ ዘመን በንጉሥ አጼ ሰይፈ አርዕድ ከ1327 እስከ 1372 ዓ.ም አካባቢ መሠረት አግኝቷል። ማዕከልነት በአካባቢው ያለው መልካም የአየር ንብረት ለተለያዩ ነገሥታት መቀመጫ እንዲሆንም አድርጎታል። ዘመናዊ ታሪክ በአጼ ቴዎድሮስ በአጼ ዮሐንስ ዘመነ መንግሥት ትልቅ አስተዳደራዊና ወታደራዊ ጠቀሜታ እንደነበረው ይነገራል። ደብረ ታቦር ወይንም ቡሄ በመላው ሀገራችን በየዓመቱ ነሐሴ 13 ቀን የሚከበር በዓል ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው አብይ ዋና በዓላት አንዱ ይህ የደብረ ታቦር ወይንም የቡሄ በዓል ነው። የቡሄ በዓል መሠረት የዚህ በዓል መሠረት የክርስቲያን እምነት ሲሆን ደብረ ታቦር በግዕዝ የታቦር ተራራ ማለት ነው። የታቦር ተራራ የሚገኘው አሁን ፍልስጤም ታሪክ ማዛባት ነውር ነው። ታቦር ተራራ ወይንም ሐር ታቦር ተወደደም ተጠላ እስራኤል በምትባል ጥንታዊት ዘመናዊት አገር በሰሜን የእስራኤል አገር ይገኛል። ደብረ ታቦር ወይንም የታቦር ተራራ ኢየሱስ ክርስቶስ 3 ደቀ መዛሙርቱን ይዞ ወደ ተራራው የወጣበትና ፊቱ እንደ ፀሐይ ያበራበት ልብሱም እንደ ብርሃን ነጭ የሆነበት ቦታ ነው። ይህ ቦታ ጌታ ብርሃነ መለኮቱን የገለጠበት ስፍራ ነው። ማቴዎስ ወንጌል ምዕራፍ 17 ከቁጥር 1 እስከ 5 ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ወንድሙን ዮሐንስንም ይዞ ወደ ተራራ ብቻቸውን አወጣቸው። በፊታቸውም ተለዋወጠ። ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆኖ ታያቸው። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ እንዳለን ለአንተ አንዱን፣ ለሙሴ አንዱን፣ ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ በሩህ ደመና ጋረዳቸው። እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። አብይ መሠረቱ ይሄ ሲሆን በሀገራችን የክረምቱ አፈር ተወግዶ የብርሃን ወገግታ የሚታየውም በዚሁ በዓል አካባቢ ስለሆነ ይህች ዕለት ቡሄ የሚለውን ስያሜ አግኝታለች። ቡሄ ማለት ገላጣ፣ የተገለጠ ማለት ነው። በገጠርም ሆነ በከተማ ልጆች ጅራፋቸውን ገምደው ሲያጮሁ ወይንም ሲያኖጉ ይሰነብታሉ። እናቶችም ለበዓሉ ዝግጅት ስንዴ ሲለቅሙ፣ ሲፈትጉ፣ ሲፈጩ ይሰነብታሉ። ጌታችን ብርሃነ መለኮቱን በገለጠበት ዕለት ጊዜው ምሽት ነበር። እረኞችም ከብርሃን የተነሳ እየተገረሙና እየተደነቁ ወደ ቤት አልተመለሱም ነበር። የልጆቹን መዘግየት ያዩ ወላጆች ችቦ አብርተውና ዳቦ ይዘው ፍለጋ ወጡ። ታዲያ ያንን ማስታወሻ ቡሄ ለሚሉ ልጆች ሙልሙል ዳቦ የሚሰጠውና ችቦ በማብራት በዓሉን የምናከብረውም ከዚሁ በመነሳት ጭምር ነው። በዋዜማው የሰፈር ልጆች በየቤቱ እየዞሩ ሆያ ሆዬ አሲዮ ቤሌማ እያሉ ይጨፍራሉ። ቡሄ በሉ ልጆች ሁሉ የእኛማ ጌታ የእኛ ፈጣሪ የሰላም አምላክ ትሑት መሐሪ በደብረ ታቦር የተገለጸው ፊቱ እንደ ፀሐይ
በርቶ የታየው። ድምፅህን ሰማን በብሩህ ደመና፣ የቡሄው ብርሃን ለእኛ በራልን። ያዕቆብ፣ ዮሐንስ እንዲሁም ጴጥሮስ አምላክን ይዩት፣ ሙሴ፣ ኤልያስ። አባትም አለ ልጄን ስሙት፣ ቃሌ ነውና የወለድኩት። ታቦር፣ አርሞንኤም ብርሃን የታየባቸው ከቅዱስ ተራራ ስምህ ደስ አላቸው። ሰላም ሰላም የታቦር ተራራ ብርሃነ መለኮት ባንቺ ላይ አበራ። በተዋሕዶ ወልድ የከበረው የእግዚአብሔር አብ ልጅ ወልድ ማርያም ነው። የአዳም ልጆች ብርሃንን ተቀበሉ። አባቴ ቤት አለኝ ለከት፣ እናቴም ቤት አለኝ ለከት፣ እህቴም ቤት አለኝ ለከት፣ አግስቴም ቤት አለኝ ለከት፣ ተከምሯል እንደ ኩበት። የዓመት ልምዳችን ከጥንት የመጣ የተከመረው ከመሶብ ይውጣ። ከደብረ ታቦር ጌታ ስለመጣ የተጋገረው ሙልሙሉ ይውጣ። የኢትዮጵያን ታሪክ አላችሁ ባህላችሁን እየጠበቃችሁ ችቦውን አብሩት ሆይ አላችሁ። ምስጢር ስላለው ደስ ይበላችሁ። አባቶቻችን ያወረሱን የቡሄን ትርጉም ያስተማሩን ይሄው ነውና ለእኛ የሰጡን። ለድንግል ማርያም አስራት ሆነሽ ቅዱስ ጻድቃንን የሞሉብሽ ሁሌም እንግዶች የሚያርፉብሽም ለሐዋርያው የላከው መንፈስ ዛሬም ለኢትዮጵያ ጸጋውን ያፈስ። በበጎ ምግባር እንደታነጸ በቅን ልቦና በጥሩ መንፈስ በረከት ረድኤት በሁላችን ይንፈስ። በዚህ ጊዜ እናቶች ካዘጋጁት ዳቦ ይሰጧቸውና እየገመጡ ጅራፋቸውን ሲያጮሁ ያመሻሉ። የቡሄ ዕለት ለእያንዳንዱ የቤተሰብ ዘመድ አዝማድ ልጅ አንዳንድ ሙልሙል ዳቦ ለልጆች ይሰጣል። በቆሎ ተማሪዎች ዘንድ ደግሞ ደብረ ታቦር የተማሪዎች በዓል ነው። ተማሪዎች ቀደም ብለው ስለ ደብረ ታቦር እያሉ እህሉንም በቅሎንም ጌሾውንም ይለምኑና ጠላውን ጠምቀው ዳቦውን ጋግረው ቆሎውን ቆልተው ለደብረ ታቦር ዕለት ሊያስቀድሱ የመጡትን ምዕመናን ሁሉ ይጋብዛሉ። በአሁኑ ጊዜ በተለይ በአዲስ አበባ ይህንን መንፈሳዊና ባህላዊ መሠረት በመልቀቅ ለሕሙማን፣ አዛውንት እንዲሁም ለእንስሳት ድንጋጤ የሚፈጥረውንና ለእሳት አደጋ የሚያጋልጠውን ባዕዳዊ ርችት በመተኮስ የሚከበር ሲሆን ይታያል።